ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ የመጣንበት የአማርኛ ቃላቶች ሲሆኑ ባለ ሶስት ፊደል ቃላቶች ናቸው። ከአማርኛ ትምህርት በተጨማሪ እንግሊሽ ሂሳብን በግል እንሰጣለን። አሁን ቀጥታ ቃላቶች እናነብና ፊደሎች የት የት ላይ እንደሚገኙ እንናገራለን። አብራችሁን ቆዩ። ወደ መጀመሪያው ስንሄድ ሀገር 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 የሚለው እንግዲህ ሀ የመጀመሪያው ከሀ ቤት ነው። ገ ደግሞ ከገ ቤት አሁንም የመጀመሪያ ነው። ር ደግሞ ከረ ቤት ስድስተኛ ማለት ነው። በአንድ ላይ ሀገር ይላል ማለት ነው። ወደ ቀጣይ ስንሄድ ልማት 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 የሚለውን ደግሞ ስናይ ከለቤት የስድስተኛው ል፣ ከመቤት የአራተኛው ማ፣ ከተቤት የስድስተኛው ት በአንድ ላይ ልማት ይላል ማለት ነው። ልማት። እንቀጥላለን። ህልም 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 የሚለው ደግሞ ከሀ ቤት የስድስተኛው ህ፣ ከለቤት አሁንም የስድስተኛው ል፣ ከመቤት አሁንም የስድስተኛው ም፣ ሶስቱም የስድስተኛ ፊደል በአንድ ላይ ህልም ይላል ማለት ነው። ወደ ቀጣይ ስንሄድ ዘመድ 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 የሚለው ደግሞ ከዘቤት የአንደኛው ዘ፣ ከመቤትም የአንደኛው መ ነው። ከደቤት የስድስተኛው ድ በአንድ ላይ ዘመድ ዘመድ። ቀጣይ ዘፈን 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 የሚለውን ደግሞ ስናይ ከዘቤት የአንደኛው ዘ፣ ከፈቤትም የአንደኛው ፈ፣ ከነቤት የስድስተኛው ን በአንድ ላይ ዘፈን ዘፈን። ቀጣይ ሀዘን ሀዘን የሚለው ደግሞ ከሀ ቤት የአንደኛው ሀ፣ ከዘቤት የመጀመሪያው ዘ የአንደኛው ማለት ነው። ከነቤት ደግሞ የስድስተኛው ን በአንድ ላይ ሀዘን። ቀጣይ ልደት 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 የሚለው ደግሞ ከለቤት የስድስተኛ ል፣ ከደቤት የአንደኛ ደ፣ ከተቤት የስድስተኛ ት በአንድ ላይ ልደት። ቀጣይ ህዳሴ 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 የሚለው ደግሞ ከሀ ቤት የስድስተኛው ህ፣ ከደቤት የአራተኛው ዳ፣ ከሰቤት የአምስተኛው ሴ በአንድ ላይ ህዳሴ። ቀጣይ ሐሰን 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 የሚለው ደግሞ ከሀ ቤት የአንደኛው ሀ፣ ከሰቤትም የአንደኛው ሰ፣ ከነቤት የስድስተኛው ን በአንድ ላይ ሐሰን። ቀጣይ ወርቅ 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 የሚለው ደግሞ ከወ ቤት የአንደኛው ወ፣ ከረቤት የስድስተኛው ር፣ ከቀቤትም የስድስተኛው ቅ በአንድ ላይ ወርቅ። ቀጣይ ሀብት 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 የሚለው ደግሞ ከሀ ቤት የአንደኛው ሀ፣ ከበቤት የስድስተኛው ብ፣ ከተቤት ደግሞ አሁንም የስድስተኛው ት በአንድ ላይ ሀብት ሀብት። ቀጣይ ልፋት 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 የሚለው ደግሞ ከለቤት የስድስተኛው ል፣ ከፈቤት የአራተኛው ፋ፣ ከተቤት የስድስተኛው ት በአንድ ላይ ልፋት ልፋት። ቀጣይ ህሊና ህሊና የሚለው ደግሞ ከሀ ቤት የስድስተኛው ህ፣ ከለቤት የሶስተኛዋ ሊ፣ ከነቤት የአራተኛው ና በአንድ ላይ ህሊና።
ቀጣይ ሰልፍ ሰልፍ የሚለው ደግሞ ከሰቤት የአንደኛው ሰ ከለቤት የስድስተኛው ል ከፈቤት አሁንም የስድስተኛው ፍ በአንድ ላይ ሰልፍ። ቀጣይ ዋንጫ የሚለው ደግሞ ከወቤት የአራተኛው ዋ ከነቤት የስድስተኛው ን ከጨቤት የአራተኛው ጫ በአንድ ላይ ዋንጫ። ቀጣይ ሐሰት የሚለው ደግሞ ከሀቤት የአንደኛው ሀ ከሰቤትም የአንደኛው ሰ ከተቤት የስድስተኛው ት በአንድ ላይ ሐሰት። ቀጣይ ልሳን የሚለው ደግሞ ከለቤት የስድስተኛው ል ከሰቤት የአራተኛው ሳ ከነቤት የስድስተኛው ን በአንድ ላይ ልሳን። ቀጣይ ሁኔታ የሚለው ደግሞ ከሀቤት የሁለተኛው ሆ ከነቤት የአምስተኛው ኔ ከተቤት የአራተኛው ታ በአንድ ላይ ሁኔታ። ቀጣይ ሰርግ የሚለው ደግሞ ከሰቤት የአንደኛ ከረቤት የስድስተኛ ከገቤትም የስድስተኛ በአንድ ላይ ሰርግ። ቀጣይ ዋልያ የሚለው ደግሞ ከወቤት የአራተኛው ዋ ከለቤት የሶስተኛው ሊ ከየቤት የአራተኛው ያ በአንድ ላይ ዋልያ። ቀጣይ ሁለት የሚለውን ደግሞ ስናይ ከሀቤት የሁለተኛው ሁ ከለቤት የአንደኛው ለ ከተቤት የስድስተኛው ት በአንድ ላይ ሁለት። እሺ ቀጣይ መካሪ ከመቤት የአንደኛው መ ከከቤት የአራተኛው ካ ከረቤት የሶስተኛው ሪ በአንድ ላይ መካሪ። ቀጣይ ሁሉም የሚለው ደግሞ ከሀቤት የሁለተኛው ሁ ከለቤትም የሁለተኛው ሉ ከመቤት የስድስተኛው ም በአንድ ላይ ሁሉም። ቀጣይ ሰማይ የሚለው ደግሞ ከሰቤት የአንደኛው ሰ ከመቤት የአራተኛው ማ ከየቤት የስድስተኛው ይ በአንድ ላይ ሰማይ። ቀጣይ አበበ የሚለው ደግሞ ከአቤት የአንደኛው አ ከበቤት ሁለቱም በበ ተመሳሳይ ስለሆኑ የመጀመሪያ አንደኛ በ በአንድ ላይ አበበ። ቀጣይ ሀሳብ የሚለውን ደግሞ ስናይ ከሀቤት የአንደኛው ሀ ከሰቤት የአራተኛው ሳ ከበቤት የስድስተኛው ብ በአንድ ላይ ሀሳብ። ቀጣይ ህመም የሚለው ደግሞ ከሀቤት የስድስተኛው ህ ሁለቱም ከመቤት ናቸው። የአንደኛው መና የስድስተኛው ም በአንድ ላይ ህመም። ቀጣይ ዘመን የሚለው ደግሞ ከዘቤት የአንደኛ ከመቤት የአንደኛ ከነቤት የስድስተኛ በአንድ ላይ ዘመን። ቀጣይ ሰባት የሚለው ደግሞ ከሰቤት የአንደኛው ሰ ከበቤት የአራተኛው ባ ከተቤት የስድስተኛው ት በአንድ ላይ ሰባት። ቀጣይና የመጨረሻው ደግሞ አለመ የሚለው ደግሞ ከአቤት የአንደኛው አ ከለቤትም የአንደኛው ለ ከበቤትም የአንደኛው መ ሶስቱም የአንደኛ ፊደል ናቸው። በአንድ ላይ አለመ ይላል ማለት ነው። እንዲህ እያልን ወደ መጨረሻ ደርሰናል። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። ሰላም ሁኑ። መልካም ቆይታ